ህይወት ለአንዳንዱ ምቾት ለአንዳንዱ ስቃይና መከራን የምታሳይ ናት። የሰው ልጅ በአስተሳሰብ ተከፍሏል። የሞላለት ምቾት ያንገላታውና በረሃብ ጠን የሚታመሰው ሁለቱም ግን ሰው ተብለው ይጠራሉ። ህይወቱን በሙሉ በጨለማ ያሳለፈ ሰው ብርሃን ለሱ ምን ትርጉም ይኖረዋል ብላ በድንገት ምን ተፈጠረ? አላበርኩም። እንደው እጅ ላይ ሷነቷን የሚገልጽ የሆነ መረጃ ነገር የለ? ከእንጀራ አባቴ ጋር ከአንድም 2-3 ጊዜ አይቼዋለሁ። ምን ነው እነዚህ መንፈሶች ከዳሃ ራስ አልወርድም አሉ?